ማንም ሰው ፓስፖርት ፖሊስ መጥቶልን በነገራችን እኔ አይዲ ነው እንጂ የሚጠይቀኝ ፓስፖርት አልጠይቅም። ፓስፖርት ራሱ እኔ ለፖሊስ እንኳን አልሰጥም። ስለዚህ ብዙ እኛ ኢትዮጵያውያን በርግጥ የሆነ ሳናቀው ድንበር ስለምንዘል እኔም ካልቸሩን ስለማቀው የተወለድኩበት አገር ስለሆነ አንተ ክፉ ሰው ብዬ ስለማንኩ እንጂ ምንድነው የፈለከው ሆነ አላሳይም አልኩ። ምንድነው የምታረገው? እንደገና ማህሌት አይደል የምትለው መልሰህ ማህሌት ነው የምትለው። እኔ እኮ ምንም አልጨረስኩም። እና ተባልኩ አይደል መጣው እኔ ጋር ቢያንስ አንቺና እኔን ያግባቡናል ብዬ የማስባቸው መስፈርቶች አስቀመጥኩልሽ አይደለ? አንቺነትሽን ልለይ የምትለው እኔ 100% ከነምንሽም አለይሽም ብዬሻለሁ። ግን ሌላው ሰው እንዲለይ ካስፈለገ ይሄ ነገር ለአንዴና ለመጨረሻ ጊዜ ይቁም ተብሎ ከታሰበ ወይ ጸጉርሽን አንስተሽ እንደዚሁ ያለ ፊልተር ተቀመጭና ልጆች እየገቡ እኔ ነኝ አይደለሁም ብለሽ ጠይቂያቸው። እኔ ሚውት ብቻ ነው የማደርገው፣ ከፈለግሽ አውርጂኝ። አንድ ሁለተኛ ፓስፖርት አሳይ አላሳይም። ሁለት እስኪ ከናያትሽ ቤተሰብሽን እና የተወለድሽበትን ቀን እንኳን ከፓስፖርትሽ ላይ እንትኑ ቁጥሩ ሳታሳይ አሳይኝ አልኩሽ። እሱን ማሳየት አትፈልጊም። ጠይ በአንቺ መሆን አለመሆንሽን እንዴት ነው ታረጋግጭልን? ጠይ በብለው ታረጋግጭልን? እሱ እንግዲህ እሱን ምን ታረጋግጭልን እንደ ፍላጎት ታደርጊው ማለት ነው። እሺ ነው ምን ታረጋግጭልን መሰለኝ። እኔ እኮ አሁን እኮ ያው የሚያገናኝ ሐሳብ አለን ብለህ ስላልክና ሐሳብህ እንደዚህ ከሆነ በፊትም እኔ አላሳይም። አሁንም እኔ ለእናንተ ብዬ እኔ ቅንድብ አልነቅርም ብያለሁ። በፊትም ቢሆን ገሌን እንደዚህ አይነት መጃጃል ውስጥ አልገባም አይደለሁም ብያለሁ። ግን ምንድነው የምታረገው አንተ? ቁጭ ብያ ለፍሊተር ቁጭ ብለሽ እኔ ምንም የሰራሁት ስራ ስለሌለ ሰዎች መጥተው እንደዛ አይተው እንዲገመግሙኝ ምናምንም እራሱ እድል አልሰጥም። ማህሌት አይደለሁም ነሽ ፓስፖርትሽን አምጪ። ከዛ ፓስፖርቴን ሳይሰጡ ይሄ እውነት እንደሆነ እንዳልሆነ በምን ይታወቃል? በማለቴ ከተቀየምሽ ሶሪ ይቅርታ ጠይቅሻለሁ። ለምን ጠራችሁኝ? የመጣሁት እንድንነጋገር ነው አይደል? አንዱንም መልሴን አልመለስሽልኝም። እየተነጋገርን ምን እንነጋገራለን? እንትን ስንት ወሬ ነው የምናወራው? መብረቋም ሶሪ አንዴ ከይቅርታ ጋር ይኸውልህ፣ አሁን እኛ እንደዚህ አይነት ነገር ስናመጣ ዋናው እንድትገቡም እንድትነጋገሩ የሚሆነው አሁን አንተ እየጠየቅክ ያለው ነገር አንድ ሰው የጉዞ ታሪኩን ወይም ፓስፖርቱን የአውሮፓ ህብረትም ጂዲፒአር ነው የሚባለው አይፈቅድም። ገብቶሃል አይደለ? እሷ የምትተዳደረው በሀገሩ ህግ ነው። አንደርስታንድ እያደረከኝ ከሆነ አሁን አንተ ቆይ አንዴ መብረቁ ፕሊዝ አንዴ ፕሊዝ ቅድም የጠየካት የመጀመሪያው ጥያቄ ፓስፖርት ስምሽን ታሳየኛለች ስትላት ምን ብለሃለች? እሷ የአንተ ያሳየውን ማረጋገጫ ማሳየት ከቻልክ እንደ ሳጅን ሆኜ ሪስፖንሲቢሊቲ ሆኜ ላሳይ እችላለሁ ፈቅዳልሃለች። ምክንያቱም በዚህ ደረጃ ስለሆነ ሃንድል እያደረገችው ያለው አንደኛ ሰዎች አሁን ሁለታችሁ ቆይ አንዴ መብረቁ ብዙ አይደለም ማወራው ሁለታችሁ የተለያየ አንዴ ፕሊስ መብረቁ አንዴ ጆን አንተ ተሳስተሃል። እኔ አንዴ ሐሳብ ልስጥና ልውረድ። ተሳስተሃል። ቆይ መብረቁ አንዴ ሐሳብ ልስጥ። አንዴ ላንተ ነው። አሁን ሳጃ የምታውቃት ሴት ሆነች። ሳጃ የምትለው ጂ ነው እንጂ ሳጂ እየሰማኝ ነው መብረቁ እየሰማኝ አይደለም? እሺ እየሰማኝ ከሆነ ማህሌት ነው የሚሉሽ አይደለ? ማህሌት ነው የሚሉሽ ሳጂ ማህሌት ነው የሚሉሽ። ማህሌትን ትመስያለሽ እያሉ ነው። አዎ ትመስያለሽ ሳይሆን አንቺ ነሽ እንበል። በቃ አንቺ ነሽ። ደመደም ጨረስ። ምንድነው አሁን የሚፈጠረው ነገር? መብረቁ እሷ ነች። አሁን ምንድነው የሚደረገው? ፕሮግራሙ ከሷ ቀጥሎ ምንድነው የሚሆነው? መብረቁ እየሰማ በቃ አሁን አንቺ ሳጂ ማህሌት ነች። አሁን ወዴት ነው የምንሄደው? የምንሄደው መንገድማ እነግርሃለሁ በኋላ። በቃ እሷ ነች። አሁን እሷ ነች። በቃ ጨረስን። እሷ ነች ብለን ደመደምን። አሁን ፕሮግራሙ ምንድነው? ወዴት ነው የምንሄደው? መጀመሪያ መቻማ ነች እሷ። ተመንና ከዛ እንቀጥላለን። በቃ እሷ ነች። አንተ አሁን ደምድም እሷ ነች። እሷ እኔማ 100% እርግጠኛ ስለሆንኩ ነው። ለምን ይመስላል አጀንዳ ጥቼ ነው ብሎ ታውቂው እንደ እኔ ስራ 100% እርግጠኛ ነኝ። አላምንም ካለች ተጠራው አይደለ? ስመጣ ያቀረብኳቸው መስፈርቶች አሉ አይደል? ፓስፖርት አላሳይም አለች። አንደኛ እሺ ያለ ፊልተር ተቀመጭና ልጆች እየመጡ አንቺ ነሽ አይደለሽም የሚለውን ይዩ አልኳት። ያለ ፊልተር አላልኩም ማይ ዳርሊንግ። ያለ ፊልተር ሳይሆን ጸጉርሽን አውልቀሽ this is humiliation አልኩ። ያለ ፊልተር ብቻ ስለማቅለስ መብረቁ
እኔ ልንገርህ በእውነት እዚህ ያላችሁ 5000 ምናምን ሰዎች የመጨረሻ ኢሞሽናል ኮንትሮል የሚባል ነገር አለ። ጎበዝ ስለሆንኩኝ ኢሞሽናሌን ኮንትሮል አድርጌ መልሼ ደግሞ በቃ ነገሩ ስለሚያስቀኝም ጭምር ነው እንጂ this is humiliation by the way አንድ ሰውን ያውልቀሽ እንዲያርገሽ ነይ ህግ ራሱ እንደዛ ያስገድድሻል ማለት ኖ ፍሊተርን ማጥፋት ይችላል ቢኮዝ በኋላ ታስረሽ ምናልባት ክላስ ውስጥ አንቺን ለማወጣጣት ከምትጠብቂው በላይ ሊያሰቃይሽ ሁሉ ይችላል። ስለዚህ ነው the pleasure was all mine be my guest መብረቁ ፕሊዝ አንዴ ከይቅርታ ጋር እኔ ልጨርስ ስለሆነ ነው። እሺ ወይ እሷ ትጨርሳለች ወይ እኔ እጨርሳለሁ። እዚህ የማወራው ነገር የለም እኮ ምንም የለም። ያው ያወራችሁ ስለሆነ ነው። እዚህ የመጣሁበት ጉዳይ ምንድን መሰላችሁ? ወይ እሷ አለመሆኗን ልታረጋግጥልኝ ወይ ደግሞ እሷ መሆኗን ላረጋግጥ ተገናኝተናል። ግን ጥያቄ መጠየቅ አለብኝ። መስፈርት አለው። አንድ ሰው ይሄን ያክል ተመሳስሏል፣ ግለሰቡ እንደተመሳሰለችም ራሷ ታውቃለች። ገባው አይደለ? እኔ አይደለሁም ብላ ካመነች አይ ትመስላለች አላልኩም። የሚመሳሰል ሳይንሱን ነው የነገር እኮ ሳይንሱን መሳሰላለው እንመሳሰላለን እንጂ በመሰለኝና በደሰለኝ እኮ ሰው አይወነጀልም። የኔ ውድ እሺ በቃ ችግር የለውም። አሁን ታስተርሽኛለሽ አሻል ቤትሽ ስለሆነ ራያሽ ጨረስኩ እኮ ነው ተጫወተን ምንም ኦኬ። እንመሳሰላለን ማለት በአለም ላይ 7 ሰዎች ይመሳሰላሉ ማለት ማለት ትመሳሰያለሽ የምልሽን ተቀበለሻል ማለት ነው። እኔ እያልኩ ተቀበልኩ ነው ቃል አፌ ላይ ቃላት ታስገባ ኦኬ። ይሄው ኮምፓሪቲቭ ምናምን እሱ ተመሳሰላለን። አዎ አላልኩህም። በአለም ላይ 7 ሰዎች ይመሳሰላሉ አልሽኝ። ስለዚህ ይመሳሰላሉ ማለት ነው ትርጉሙ አይደለም። እኔ መስላለሁ ማለት ሌላ ቋንቋ ነው። በአለም ላይ ይመሳሰላሉ ማለት ሌላ ቋንቋ ነው። በዚህ ዓለም ላይ እንዲሆነ የሚሆን ነገር ሊኖር ይችላል። ሎጂክ ነው ወይ ደግሞ ሳይንስ ነው። እኔ እንደዚህ ነኝ ፕሩቭ ነው። ሁለት የተለያየ ነገር ነው ያለው። በአለም ላይ እንደዚህ አሉ ነው እንጂ አልኩ አዎ እንመሳሰላለን ብዬ መመሳሰላችንን አክሰፕት አላልኩም። ችግር የለውም። በሷን ሰዓት አናቃጥልም። ምክንያቱም ኦዲየንስ የራሱን መረዳት ይችላል። እኔ የምረዳው አንድ ሰው ይሄ አንቺን ይመስላል ስትባይ በአለም ላይ የሚመሳሰሉ 7 ሰዎች አሉ ካለ ስለዛ ምንድነው እኔ ይመስላለሁ የሚለውን አክሰፕት አድርጎታል ማለት ነው። በቃ ለኔ እንደዛ ነው። ለሌሎችም እንደዛ ከሆነ ምን ይደንቃል ነው። እዚህ እኮ ይሄ ምናምን ሲባል እንደዚህ ይሄ መኪና አንተን ይመስላል ሲባል እንዴ ማአት እኮ አንደኛ የትግራይ ተወላጅ ሞልሽ በሄድሽ፣ ሁለተኛ የድምፅሽ መመሳሰል፣ ሶስተኛ የአፍንጫሽ አሁን ሳይስተካከል የጥርስሽ ከንፈሮችሽ ሁለት አንደኛ የትግራይ ተወላጅ አይደለም ነኝ። አዎ ትግራይ ሰፈርና ብሔር መታወቂያ ነው ብዬ ነው ያኔ ከዚህ ነች የሚለውን ነገር ለማስተዋወቅ ነው። ማህሌትም የትግራይ ተወላጅ ነች። ሁለተኛ ድምፃቸው ይመሳሰላል። ሶስተኛ መልካቸው 100% ይመሳሰላል። ገባችሁ አይደለ? አፍንጫ ይመሳሰላል፣ ጥርስ ይመሳሰላል፣ አይነት ይመሳሰላል፣ ከንፈር አገጭ እስከ አንገታችሁ ድረስ ነው በደንብ የሚታየው። እሷ ሙሉ አለ አንቺ ሙሉ የለኝም። ትመሳሰላላችሁ። ከዚህ ተነስ እዚሁ ነኝ። ከንፈርን ፍልቀባ ነው ብዬ ነው ከንፈር ይደረጋል። ትመሳሰላላችሁ በነገራችን። ከዛ ውጪ የተበሉት ልጆች ራሷ ማህሌት ናት ብለዋል። 100% እነሱ በአካል እሷን ስለሚያውቋት ከአንዴም 3 ጊዜ ተሰብስበው ስለሚያወሩ 7 ቋንቋ እንደምትችል ቀድሞ የተናገሩት የዛሬ 1 ዓመት ሪከርዳቸው አለኝ። አሁን አንቺ ማህሌት አይደለሁም የምትይውን ለማረጋገጥ ከሞከርሽ አንደኛ ፓስፖርትሽን ለሁሉም ሚዲያ ላይ አይቻልም፣ ለእኔ ብቻ መላክ ትችያለሽ። ያለበለዚያ በምታምኙ በሃይማኖት አባትም ሆነ ታማኝ ናቸው በምትያቸው የፈለግሻቸውን ሰዎች አምጥተን እዚህ ሚዲያ ላይ ታዋቂ የሆኑ ህዝብ የሚያከብሯቸው የሆኑ ግለሰቦች ለምሳሌ ቄስም ሊሆን ይችላል። የፈለግሽው ሰው ጥሬና ላምጣው፣ ለሱ አስረክቢው ፓስፖርቱን። እሱ አስፈትሾት ትክክል ካልሆነ በይቅርታ ይመለሳል። ምክንያቱም በሱ ኃላፊነት ነው የሚሆነው። የሃይማኖት አባት ታማኞች ናቸው አሉ ትልልቆች። በዛ ማድረግ እንችላለን። አይ ካልሽኝ ደግሞ ያቀረብኩልሽ ሁለተኛ መስፈርት አለ። ልጆች እየመጡ እንዲናገሩ በኖርማል ተቀበጪ፣ ፀጉርሽን አንሽልን። አይ ካልሽ ደግሞ ምንም ማድረግ አልችልም። ያው በዚህ ይቀጥላል ማለት ነው። ግማሹ እሷ ናት፣ ግማሹ እሷ አይደለችም። ያው በክርክር ይቀጥላል። እኛም ሌላ ነገር ጥርስ ተሰርቶ ነው የምትለው። አሁን ይሄ ጥርስ ተሰርቶ ነው። ቆይ እኔ አንዴ ልናገር። እናቴን መብረቁም ሳጂም አንዴ ቁም ነገር ልናገር እባካችሁ። ይኸው አሁን የምታረጉት ነገር የህፃን ልጅ ነው የሚመስለው። እናቴ ቆይ ኖ ጅቦ ቆይ ልመልስለት።
የትግራይ ተወላጅ ላልከው ኦፍ ኮርስ እኔ ትግራዊት ነኝ። ማአት የትግራይ ተወላጆች አሉ። በዚህ ምንም ማድረግ አልችልም። ነምበር 1 ሁለተኛ ለቄስ ምናምን እንደዚህ አይሰራም። እኛ ቄስ ምናምን አናምንም። ቄስ ሼህ ምናምን ፓስፖርትን የምታሳየው ሌጋሊ ለሆነ አካል ነው እንጂ ለቄስ ለምናምን እንደዚህ አይነት እኔ ባደኩበት ሀገር እኔ ያደኩት ኖርዌይ ነው። አንድ ፈረንጅ ብታገኙ ምን ነው ነፍሴን እንዲህ ልታወጡት እኛ እንደዛ ብሎ ነገር የለም። ፓስፖርት ለቄሳ ስለ ሀጅ ለምናምን አታሳይም። ሌጋል ለሆነ ሰው ይሄ ያንቺን እንደዚህ ሆኜ መጥቻለሁ ይሁን እንዴት መሰለ የሚሆነው ፖሊስ ይመጣና እኔ ቤት ቁጭ ብያለሁ ፖሊስ መጥቶ ይጠራል። ሲለው ፓስፖርትሽን ልታሳይ ትችያለሽ። ማነህ አንተ? እንዲህ ነው እዚህ ሀገር የሚሰራው። እሺ ማነህ አንተ እለዋለሁ መልሼ አዳምጪኝ አንዴ። እንደዚህ ነው ፕሮዲዩሰሩ እኛ ጋር የሚሰራው። ማይዳለኝ አንተም ባገርህ እኔም ባገሬ። አንተም ቄስ እንትን ትላለህ፣ እኔ ደግሞ ቄስ እኛ ሀገር አናምንም። ቄስ መብት የለውም። ቄስ የኔም ፓስፖርት የመቀበል መብት የለውም። እናንተ 57 ሚሊዮን ሰዎች የተበሉትን መጀመሪያ ጥያቄ ስለማይጠይቁ ነው። ፓስተር ደሊዝ አንድ ነው። ፓስተር ቄስ ምናምን እኔ ፓስተር ሆነ ቄስ ማለት ነው። ስለዚህ ማህሌት ተገናገይና ይኸውልሽ በማህሌት እንደተሽ ትሰኝ። ምክንያቱም አንቺ ማህሌት ነሽ። በቃ ምንም አይነት ማረጋገጫ የለሽም። ከፈል ይኸውልህ ማህሌት ካልከኝ ኦኬ፣ ሰናይት ካልከኝ ኦልራይት፣ ደስ ያለውን ካልከኝ በለኝ። አይ ቲንክ እኔ ደግሞ ያው አንቺ ቤት ነው የመጣሁት። ክፉ ነገር አልናገርም። ታውቂያለሽ፣ በቤቴም ሲናገሩ ነው የምናገረው። እዚህ የመጣሁት ማህሌት አለመሆንሽን በፋሚሊ ስም ለማረጋገጥ የጠራሽኝ መስሎኝ ነበረ። ስለዚህ ሰዎች መጥተው የሆነ ነገር ተደራደሩ አሉ፣ ተነጋገሩ አሉ፣ ተነጋገርን። አንተ ያቀረብኳቸው ጥያቄዎች ግን በፊትም የመለስኳቸው ናቸው። ይኸውላችሁ በፊትም የመለስኩትን ጥያቄ እኔ ፓስፖርቴን አላሳይም ብዬ ደምድሜያለሁ። ነምበር 1 ከዚህ በኋላ ፓስፖርቴን አላሳይም። በቃ ስለዚህ ያለ ፍሊተር ግቢ ችግር የለብኝም። እዚሁ ፍሊተር ላጠፋው እችላለሁ፣ ችግር የለብኝም። አይንሽን ንቀይ፣ ጥርስሽን ንቀይ፣ ግን አልነቅልም። አይንሽን አትንቀይ። መብረቁ አንዴ ፕሊዝ ቆይ እኮ አንዴ ልምጣለህ። የመጠየቅ መብትም እኮ የለኝም። እኔ ፍሊተሩን የማጠፋው እኔ ከመጀመሪያው ጀምሮ እኔ በመልኬ ስለምተማመን ችግር የለብኝም፣ ላጠፋለሁ እችላለሁ። ያገራ ነው እሱ ላደርግልኝ እችላለሁ። በተረፈ ግን ፓስፖርትሽን ላይ ቁጭ በይ፣ ብድግ በይ፣ እንደዚህ ግን ይቅርታ መብረቁ ጃጓር ፕሊስ አንዴ ቆይማ። መብረቁ ይኸውልህ ወደዚህ ነገር ስንገባ አንድ ነገር እውነቱን ማወቅ ነው አይደለ የተፈለገው ዋናው ፖይንት። አሁን አንተ ያለህበት ሀገር አለ፣ እሷ ያለችበት ሀገር አለ፣ የተለያየ ህግ አለ። ያንን ህግ ሰዎች ያከብራሉ። አሁን እሷ እያለች ያለችው ከእሱ አንጻር ነው። ሁለተኛ መልሱን እንደ መልሱ ተወስደኸው ወደሚቀጥለው ጥያቄ የተካሄደ ሲሄድ ሰው የራሱን ነገር ይሄዳል። አሁን ለምሳሌ ፍሊተር ብዙ ጊዜ ደጋግመህ ያነሳው ለፍሊተር እንድታነሳ ያነሳው ጥያቄ አለ። ለማንሳት ተስማምታለች፣ ጆሮዋን ለማሳየት ተስማምታለች አሉ አሁን የሚሆኑ ነገሮች። አሁን እኛ ቅድም ጀምሮ ሳወራ ቆይ አንዴ ይቅርታ፣ ይህን ስናወራ አንተ ራስህ አሁን በሌላ ስልክም በሆነ በሌላ ገብተህ ይቅርታ እንዴ በሌላ ገብተህ ዩዲአይ የሚል ነገር ዩዲአይ ህጉን ቼክ አድርገው መብረቁ። ፕራይቬሲ ፖሊስ እንኳን አይጠይቅም፣ ፖሊስ አይጠይቃትም። አቃል አይደል? በህግ ከመጣ እኔ እሷን የመጠየቅ እኮ መብት የለኝም። እኔ ባለስልጣን እኮ አይደለሁም። እሷ መሆኗን ለማረጋገጥ ከሆነ የጠራኸኝ ህግን ተወውና ገባ አይደለ? እሷን እኔ ታረጋግጥንላላችሁ የምለውን ጥያቄ ላቀርብላት፣ ልጆች ይምጡ። ግን ተስማማ። አንድ ነገር ተስማምታችኋል። እሱን ላወራ እኮ ነው ጊዜ ልትሰጠኝ አልቻልኩ። አሁን እሷ ምን አለች መሰለህ? አንተ ማህሌት ቆይ አይ ኖ አንዴ ስማኝ። ማህሌት ይኸውልህ ማህሌት ኖርዌይ ገብታለች አልከኝ አይደለ? ኖርዌይ ገብታለች ካልክ ይቅርታ እንዴ ኖርዌይ ገብታለች ካልክ እሱን ዶክመንት ማሳየት የምትችል ከሆነ እኔ ደግሞ ፓስፖርቱን አሳይሃለሁ ለአንተ ብላ ኃላፊነት ወሰደች። ቆይ አንዴ ልንገር። አንተ አሁን ጥያቄውን ወደ ሌላ ያረክ ደግሞ አንተ ጆን የሰማሁትን ነገር ነው እኮ የምትደግመው አይደል እንዴ? እኮ አንተ የመጀመሪያውን ጥያቄ መለሰልህ ብዬ እኮ ነው። ላይክ የመጀመሪያው ጥያቄ ፓስፖርት የጠየቀው ጥያቄ አለ ዘአዘር ወይ እሱን መልስ እያገኘህ ነው እኮ ነው አይደለም? ያኔ ያልተቀበልኩት ለምን እንደሆነ ታውቃለህ? ገብቶሃል? ምንድነው መልስ ያገኘሁት? ፍላጎቴ እሷ ማህሌት መሆኗን ማረጋገጥ፣ እሷ ደግሞ ማህሌት አለመሆኗን ማረጋገጥ ነው አይደለም? በዚህ ፊት የተፈለገው የተጠራሁት ለዚህ ነው አይደል?
ሶኔ የማቀርባቸው ፖይንቶች አሉ። በእነሱ ካልተስማማች በሰላም መለያየት የሚጠበቅብን ገባ አይደለ? ይኸውልህ መብረቁ አሁን አንተ ኦኬ ያንተን ሀሳብ እንቀበልና አንተ ከተናገርከው ነገር ለምሳሌ ሌላ አይደንቲቲ አክሰፕት አድርጊ እኔ አይደለሁም እያለችውን ያለውን ዊዝ ሪስክ አክሰፕት አድርጊው እያልካት ነው። የተረዳኸኝ ነው አይደለ? ኤኒዌይስ ያንን ፓስፖርቱን ግን ማየት ከሆነ የምትፈልገው አንተ ያልከውን በተመሳሳይ ሰዓት ኮንፊውዝ እንዳትሆን በተመሳሳይ ሰዓት ማህሌት እዛ መኖሯን ካረጋገጥክ እስ ቤስት እንትን የሚሆነው ጥሩ የሚሆነው እሱን ስታሳይ ኢሚዲየትሊ እሷ ለአንተ ፈቃደኛ ናት ለመተባበር። ምክንያቱም ኮንፊውዝ ሆነዋል ብላ ስላሰበች ማለት ነው። ሌላው ከጆሮ ጋር መብረቁ ከፈቀዳችሁ አያጅቡ ፕሊስ አንዴና ቁም ነገር እያወራህ ነው አንተ እኮ በጣም አሁን ቁም ነገር አወራህ እኮ ጆ። እሺ ይኸው ምን መሰላችሁ ለምን አስወጣችሁት? ሞዴሬተር ጥሩ አላደረጋችሁም። ይኸው ማህሌት ወይ ደግሞ ሳጂ ዲኤንኤ ምራቅሽን ወይ ፀጉርሽን ትልኪልናለሽ? ያጅቦ ልንገርህ። እሺ አንድ ነገር እዚህ ላላችሁ ሰዎች ልንገራችሁ። እስካሁን ድረስ ይሄ ሱቅ ያለው ዱባይ ነው ሲል ነበር አይደለ? ዱባይ ነው እያለ ነበር አይደል? ይሄ ዱባይ ነው ያለችው ዱባይ ነው ሲል ነበር። በቀደም መጥታ ሄደች ሲል ነበር። ዱባይ አለመሆኔን አሁን እዚሁ ነግራችኋለሁ፣ አሳያችኋለሁ። ዱባይ አለመሆኔን ዱባይ ነው አየ ነው ዚስ ኢዝ ዱባይ የስ እኔ ግግም ብዬ ነው ያመንኩት። ዚስ ዱባይ ዚስ ኢዝ ዱባይ። አሁን እኔ ቆይ እኔ አንዴ አያችሁት? ይታያችኋል? ምን አነቀላችሁ? አያጅቦ ለጨዋታው ድምቀት ብሎ ነው አይ ቲንክ እንደዛ ያለ። ኤኒዌይስ ስክሪን ነው ላሉ ሰዎች ምናልባት ሳጂ ጠጋ ብለሽ ብታሳይ፣ ምክንያቱም ቲቪ ነው የሚል ነገር ስላለ ኤኒዌይስ እኔ ቴንክ ዩ በቃ እኔ ልውረድ። አመሰግናለሁ። በቃ አመሰግናለሁ፣ በጣም አመሰግናለሁ። ይሄ ለእኔ በቂ ነው፣ ከበቂ በላይ ነው። ቴንክ ዩ። ይሄ ስክሪን ነው ጋይስ፣ እንዴት ታው እንጂ መስኮቱ ንጹህ ስለሆነ ነው። እዚያ ቆሻሻ የለም። ቴንክ ዩ በቃ ቴንክ ዩ ሳጂ ልውረድ። እኔ በቃ አመሰግናለሁ። ቴንክ ዩ። እንግዲህ በዚህ ሰዓት ላይ እንደዚህ አይነት አየር የለም ሌላ ቦታ ላይ። እዚህ ላላችሁ ሰዎች ዱባይ ናት ለምትሉ፣ ከዚህ በኋላ ግን አይ ቲንክ ወሬውን ከቀጠለ ወሬው መቀጠል ይችላል። እኔ ምንም ማድረግ አልችልም። እኔ ግን ሳጂ ማን ነው የሚያስወጣኝ? እናቴን በጣም ሼም ዱባይ ነው ስትል ነው በቃ ዱባይ ነው። ሁለተኛ ነገር ደግሞ አንቺ አይደለሽም ነሽም ካሉሽ በቃ ፎሎሽም ማሳደግ አለብሽ። 5000 ሰው አለ ፎሎ እንዲያረጉሽ ታፕታፕ እንዲያረጉ 5000 ሰው ያላችሁ ባካችሁ ታፕታፕ አድርጉ፣ ፎሎ እኔንም ፎሎ አድርጉኝ። ለምን ፋራት ሆኛለሽ አንቺ? አራዳ ልጅ ሆናችሁም እንዴ? በቃ ዱባይ ነኝ ካሉሽም ዱባይ ነኝ በቃ። ምን ለምን ይሄን ሁሉ ግግም ብሎ እንትን ማለት አስፈለገ? አንቺ አይደለሽም አይደለ? በቃ ይሄ እኮ አዳምጪኝ። የሰው መመሳሰል የእንጀራ ገመድሽን ሊበረግደው ይችላል። ለምን ፋራ አረግደፉ አበቃ ተፋጥሩዋ በግድ ስለይክቱልዋ እናቴን ይመችሽ። አንቺ በቃ አሁን ፎሎሽን ሰብስቢ፣ ኮፒ ሊንክ አድርጉት፣ ሀብታብ አድርጉ ምናምን መሀል ላይ መጫወት እኮ አለ። ኮፒ ሊንክ አድርጉ። እዚህ መጣችሁ 5000 አዎ እኔንም አዲስ አካውንት ነው ፎሎ አድርጉ። ዱባይ ነው ብለሽ እስቲ ወደ ኋላ አሳያቸው። እኔ ግን ቲቪን ያየሁት እስቲ አዙሪ በእናትሽ እሺ አዙሪ እስቲ። ይሄማ ቴሌቪዥን ነው አንቺ እናቴን ቲቪ ነው። መስኮቱ ደግሞ ተከፍቷል። የቲቪ መስኮት ነው። ቀደም እንዲህ ነው እኮ የከፈትኩት። በቃ ሲሉ ከፈትኩት። ያላቀቀ ነው ሳጁ ያላቀቀ ነው ሲቀደኛ ነው። ባይ ዘ ዌይ ሳጂዬ የኖርዌይ ቤት አሳያቸው። የኖርዌይ ቤት አሰራር